እስከስ ምንድነው ያደረጋችሁ? እያነበቡ ምን ማለት ነው? ምን ማለት ነው? ማናቸኝ ሰውዬ? ባልቦላ አባላለሁ። ቆጣሪ አንባቢ ነኝ። መብራት ባይኖርሽ ነው እንጂ ታውቂ ነበር። እዚህ ቆጣሪ ሊያነብ ስገባ ነው ጭብጨባችሁ ሱቦኝ የገባሁት። ምን እየተደረገ ነው? ይሄ እኮ ዘመናዊነት ነው። ምን አለበት ለጥሩ ነገር እንዲህ ምን ተባበር? ቆይ ምንድነው ህገወጥ ነገር የተገኘው? ምንድነው ጫጫታው? ምንድነው ነው? እዚህ ሳይግባቡ ተጋብተው ሰፈሩን ይበጠብጣሉ። ኧረ ሰይጣን የሚቀናባቸው ባለትዳሮች ናቸው። ይሄው ከተጋቡ 5 ዓመታቸውን 4 ዓመቱ ሙሉ በጭቅጭቅ ነው ያሳለፉት። ታዲያ ለምን አይፋቱም እንዴ? ይሄ ነገር ህገወጥ ትዳር ይሆን እንዴ? ህገወጥ ትዳር ከሆነ እኮ በቃ ይወረሳል ማለት እኮ ነው። ትዳራቸው ነው። ምንድነው ጉዱ? ቆይ ምን አይነት ሰይጣን ነው በመሃላቸው የገባ? ማለት ምንድነው? ነጭ ነው? ጥቁር ነው? ቀይ ነው? ምንድነው የተፈጠረው? አረ ሰይጣን በስንጣሙ ከነሱ አንፃር ጨዋ ወልዶ ጨዋ ያሳደገው እኮ ነው ይባለው። የዛሬውን ጸብማ ስፖንሰር ያደረገው አልሸባብ ነው መሰለኝ። እኔ የምለው እናንተ የህግ ሰዎች አይደላችሁ? ታዲያ እኛ እንደዚህ አይነት የተበላሸ ትዳርን አይደለም ተቆጣጣሩ የተባልነው። እኛ ህገወጥ ነጋዴ ነው ተቆጣጣሩ የተባልነው። በቃ እኛ አሁን በሰው ጠብ ገብተን እኔ አካሌ ቢጎል አካላችን ቢጎል አንድ ላይ ማለት ነው። አካላችን ቢጎል ምን ታረጉልናላችሁ? ደረታችንን እየደቃን ከንፈር መጥልሻለን። ሌላ ምን እናደርግልሻለን? ደፋር አይደለም መጨቃጨቅ። ለምን አይጋደሉ? ቶም ጎ በየመጠጥ ቤቱ እኮ ስትዞር ነው የምታድረው እንጂ እኛ ሳናቅ ሰብሊ የመጠጥ ሱሰኛ ናት እያልከኝ ነው? ኧረ አይደለችም። እና እንዴ እኔ ነው ፍለጋ እኮ ነው በየመጠጥ ቤቱ ስትዞር የምታድረው። እና በነፃነት መጠጣት አልቻልኩም ነው የምትለው? አዋ እንዴ ይኸውልህ አሁን እኔ እዚህ የሰበሰብኳችሁ በዋናነት በእኔና በሰብልዬ ደሞ አቆላምጣታለሁ እንዴ በእኔና በሰብለ የትዳር ጉዳይ ላይ እንድንመካከርበትና እንድንወስን ነው። እናንተ ሳትመካከሩ ነው እንዴ ተጋባችሁት? እንደ ወንድም አዳምጡኝ። እኔና ሰብለ 80ችንን ልንቀደው ተስማምተናል። ይሄ ቀበሌ ምናምን ቆይኛ ሳናቅ ማን ያፈራረማቸው? አረ ቆይ እንዴ መጀመሪያውኑ ስለምንድን ነው የምትፋቱት? በቃ የምንፋታውማ አብረን መቀጠል ስላልቻለን ነው። በቃ ማጋድ እንኳን ደስ አለሽ የኔ ቆንጆ። አንቺ ደግሞ ምንድነው እንኳን ደስ ያለሽ ማለት? እኔን ካስደሰተኝስ መብቴ መሰለኝ። ቆይ ችንግል ለምንድን የጠራሻት? በማምላክ ቆይ እናንተ ግን እስከ መቼ አይጥና ድመቱ ናችሁ? አይጥ ምንድነው? የሌሊት ወፍ ደግሞ በሌሊት ምን ትሰራለች? ጭቅጭቁን ትተን የመፍትሄ ሐሳብ ብንሰጣት አይሻልም? እኔ በበኩሌ ትፋታ ነኝ ብለው ባል ብታጣ ነው እንጂ ሌላ ምን ይቀርባታል? ማነሽ ምረት? አንቺ ባልሽና አቅፈሽ እያደርሽ እነሱን ይፋቱ ማለት ግን ትንሽ አይጋጭም? ቆይ አንቺ ግን የኔ ባል አቅፎ መተኛት እንዲህ አንገበገበሽ? ምን ነው አብሬሽ ካላቀፍኩታልሽ? ማን? እኔ ሙኒት ነኝ ይሄንን ድኩማን አብሬሽ ማቅፈው? ስም ሲያልፍም አይነካካኝም። ምን የመሰለ በመሰላል ተወጥቶ ከንፈሩ የሚገመጥ እጮኛ ያለኝ ሰው ነኝ። እሺ አሁን ይሄን ካላችሁ እኔና ሰብለ 80ችንን ድል ባለ ድግስ እንቀደዋለን። እናንተ ደግሞ እንደ ሚዜ ካጠገቤ ቆማችሁ ታፋቱኛላችሁ። እንዴ ለሷ አታስብ፣ ችግር የለም ድል አድርገን እናፋታለን። እንደዚህ ተከፍተሽ ከሆነ የምትኖር እኛም ከጎንሽ ነን አይደል እናንተ? እንዴ ታዲያ እንዲች ብለሽ እንዳታስቢ፣ ድል አድርገን ደግሰን ነው የምናፋታሽ። ይሄው እኔ ከፈታው ስንት ዓመቴ ምን ሆንኩ? በተድላና በደስታ እየኖርኩ አይደል እንዴ? እንግዲህ ይሄንን የፍቺ ፕሮግራም እንድመራ ስለተመረጥኩ በእውነት በጣም ደስተኛ ነኝ። እስቲ ሞራል ስጡ። በእናንተ መፋታት መካከል ላይ አሻራዬ ስላረፈበት ትልቅ ኩራት ይሰማኛል። እድሉን ካገኘሁ አይቀር በዚሁ ትንሽ ስለ ትዳር አንዳንድ ነገር ብል በጣም ደስ ይለኛል። አይ ይቅርብን፣ ወደ ፕሮግራም እንግባ። መቼም ይሄንን በልጅ የታጀበ ትዳር ለማቆየት ሁላችንም በየፊናችን ርብርብ አድርገናል፣ ግን አልቻልንም። ያው ኖሮ ከቤት ዞሮ ከመሬት አይደለም ተረቱ። ያሰቡት ሳይሳካ በተጋቡ በ5 ዓመታቸው ለመፋታት በቅተዋል። ይጨበጨባል። ሞራል ያንስ። በመጀመሪያ ውድ ተፋቾች ፊርማችሁ ያረፈበትን ወረቀት አመታችሁ እኛ ፊት ትቀዳላችሁ። እሺ ቆይ ከዛስ? በመቀጠል ደግሞ በዛሽ ቢላችን ኬክ ይቆርሱልናል። በመጨረሻም በአቶና በወይዘሮ መካከል የስንብት ድብድብ ይደረግና ፍጻሜ አለቀ። እስከስ ምንድነው እያደረጋችሁ? እያነበቡ ምን ማለት ነው? ምን ማለት ነው? ማናቸኝ ሰውዬ? ባልቦላ አባላለሁ። ቆጣሪ አንባቢ ነኝ። መብራት ባይኖርሽ ነው እንጂ ታውቂ ነበር። እዚህ ቆጣሪ ሊያነብ ስገባ ነው ጭብጨባችሁ ሱቦኝ የገባሁት። ምን እየተደረገ ነው? ይሄ እኮ ዘመናዊነት ነው። ምን አለበት ለጥሩ ነገር እንዲህ ምን ተባበር? ሀገራችንም እኮ የቸገራት ይሄው ነገር ነው። ለጥላቻ እንዲህ እየተጠበብን ለፍቅር ለምን ነው ጀርባችንን የምንሰጠው? ምን ብንሆን ነው? ተፋቾቹ እናንተ መሆናችሁ ነው? አዎ። ፕሮግራማችሁን ከማከናወናችሁ በፊት ለአንተም 3 ደቂቃ ለአንቺም 3 ደቂቃ ሰጣችኋለሁ። አሁን ተወጡና
እልል ተብሎ የተጋባችሁበትን የሰርግ ፎቶ በጥሞና ትመለከቱና ወስናችሁ ተመልሳችሁ ትመጣላችሁ። እኛ ወስነናል። ውይ ልትፋቱ? አይ ድጋሚ ልንጋባ። እንዴ ድጋሚ ልንጋባ? እንዲህ ከሆነ ምን ትጠብቃለህ? ሳማታ እንዴ ጋሽ በልቦላ እርሶ ፊት በአደባባይ በአደባባይ አይደለም እንዴ ልትፈታ የነበርከው? ኧረ በላው ሳማት። ኧረ ሳማት